በብቸኝነት ስሜት የምትሰቃዩ እግዚአብሔር እንዴት ይቀበለኛል የምትሉ ሰዎች ደግሜ አላስበውም። እግዚአብሔር አለማወቅ አይችልም፣ ማወቅ ብቻ ነው የሚችለው። ድሮም ዘንድሮም እግዚአብሔር ያው ነው። አፕሮች የሚያደርግበትን መንገድ ነው የቀየረው እንጂ እግዚአብሔር አይቀየርም። እግዚአብሔር መሐሪ ነው። መቼ? ለዘላለም። ጻድቅ ነው። እስከ መቼ? ለዘላለም። እግዚአብሔር ድንገት አይደለም የተወው፣ አውቆ ነው የተወው። ኢየሱስን አይቶ ነው የተወው። የልጁን ደም አይቶ ነው የተወው። ይቅር ብያለሁ የሚልህ በክርስቶስ በኩል ስትመጣ ነው። ከዛ ውጭስ በፍጹም ልትጠጋው አትችልም እግዚአብሔር። ዕብራውያን ምዕራፍ 8 ቁጥር 12 እና ቁጥር 13ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንዲህ ይላል፣ በደላቸውን ይቅር እላለሁ፣ ኃጢአታቸውንም ከእንግዲህ አላስብም። ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀ የሚጠፋበት ጊዜ ቀርቧል። ኦፍኮርስ እግዚአብሔርማ ይቅር ባይ ነው ስንል ኃጢአታቸውን ከእንግዲህ አላስበውም አለ። ይሄ ክላይማክስ ነው አይደል? የአዲሱ ኪዳን አንዱ ክላይማክሱ ይሄ ነው። ብሉይ ኪዳን እንድታይ ነው የሚያደርገው። አትቀምሰውም፣ አትጠጋውም፣ ኤክስፔሪየንስ አታደርገውም። እየተደነቅ እያማረህ ነው የሚቀረው። አንተ ውስጥ ገብቶ ስለማይኖር ኤክስፔሪየንስ ማድረግ አትችልም። አዲስ ኪዳን ደግሞ አንተን ማስጠጋት ብቻ አይደለም፣ ተራራ ላይ የሚወርደው እግዚአብሔር አንተ ውስጥ ነው ገብቶ የሚኖረው። አዲስ ኪዳን ክብሩ እሱ ነው። ብሉይ ኪዳን ተራራ ላይ ተቀምጦ እየቋመጥክ አቤት ከእሱ ጋር መኖር ነበር ትላለህ። እግዚአብሔርም ከእናንተ ጋር ብኖር ደስታዬ፣ እዚህ ድረስ እመጣለሁ ይላል። ከተጠጓችሁ ትሞቱብኛላችሁ፣ ከቀረባችሁ እገላችኋለሁ። ገዳይ አይደለም እግዚአብሔር። ክብሩን ኃጢአተኛ መቋቋም ስለማይችል ነው የሚሞተው። ግሎሪ ከመጣ ኮንሱም ዘንድሮ የእግዚአብሔር ክብር ይውረድ ብለህ ከጸለይክ እኮ ባይዘው አንተ ጥርግ አድርጎ ብቻውን ነው የሚታየው። የእግዚአብሔር ክብር ከመጣ እኔና እግዚአብሔር አንታይም፣ ብቻውን ነው። ስለዚህ አንተን ጥርግ ያደርግና ብቻውን ይታያል። ለምንድን ነው እግዚአብሔር ሌላውን ጥርግ የሚያደርገው? ብቻውን ነው መታየት የሚፈልገው። ክብር አያጋራህም፣ ምስጋና አያሻማህም። አዲስ ኪዳንም ቢሆን ክብር አትጋራም። አብረን እንከብራለን ማለት በከበረበት ያከብራሃል ነው እንጂ ምስጋና ያጋራሃል አይደለም። ድሮም ዘንድሮም እግዚአብሔር ያው ነው። አፕሮች የሚያደርግበትን መንገድ ነው የቀየረው እንጂ እግዚአብሔር አይቀየርም። ለዘላለም እግዚአብሔር አንቼንጀብል ነው፣ ሊለወጥ አይችልም። በራሱ በማንነቱ ዘላለማዊ ነው፣ የማይቀየር ነው። ኢንቲቲው አይቀየርም። ምንድነው ታዲያ የቀየረው? አፕሮች። ድሮ በዛኛው በብሉይ ኪዳን አቶንመንት፣ በብሉይ ኪዳን መስዋዕት፣ በብሉይ ኪዳን በጊደር በምናምን ነው። አሁን በልጁ በኩል እግዚአብሔር መሐሪ ነው። መቼ? ለዘላለም። ጻድቅ ነው። እስከ መቼ? ለዘላለም። አይጣረስም ሁለት ባህሪ። አንተ በጣም ጻድቅ ከሆንክ መሐሪ አትሆንም፣ ትከፍላለህ። በጣም መሐሪ ከሆንክ ደግሞ ጽድቅ ላይ ኮምፕሮማይዝ ታደርጋለህ። ቆይ እንለፈው ትላለህ። እግዚአብሔር እንለፈው አይልም። ጻድቅ ነው በባህሪ። ኢየሱስ ሞቶ ነው የጠራኝ እንጂ እግዚአብሔር ኮምፕሮማይዝ አድርጎ አይደለም። እግዚአብሔር ኮምፕሮማይዝ አያደርግም። ኃጢአታቸውን ከእንግዲህ አላስብም ማለት ረስቼዋለሁ ማለት አይደለም፣ አላስታውሰውም ማለት ነው። እግዚአብሔር በዘላለም ባህሪው መርሳት አይችልም። ሁሉን አዋቂ ነው። የረሳ ቀን አምላክ መሆኑ ይቀራል። መርሳት አይችልም። አላስታውሰውም ነው የሚለው። አሜን በሏ። ረስቶት አይደለም ትቶት ነው። አያውቀውም እንዴ? ያውቀዋል። ድሮ ምን እንደምትሰራ እግዚአብሔር አያውቅም እንዴ? ያውቃል። አሁን እዚህ ስመጣ ረስቶት ነው እንዴ? አይደለም። ድጋሚ አላስበውም አለ። ሰው ድጋሚ አላስበውም ሲል የሆነ ቀን ትዝ ይለዋል። አላስበውም ነው ያለው። ረሳው አይልም። አላስታውስም፣ ኖ ሞር ሪሜምበር አላረግም። አይረሳም፣ አያስታውስም። እግዚአብሔር አለማወቅ አይችልም፣ ማወቅ ብቻ ነው የሚችለው። ምን ያውቃል? ሁሉን ማወቅ አናውቅም። ሁሉን ያውቃል ነው የምለው እንጂ ነው ሁሉን ማወቅ ምን ማለት እንደሆነ ራሱ አላውቅም። አይምሮዬ ሁሉን ማወቅ አያውቅም፣ ሁሉን የሚያውቅም አላውቅም። እግዚአብሔር ብቻ ነው ሁሉን አዋቂ። አሜን በሎ። ሁሉን ያውቃል።
ያውቃል እንላለን። የት በሰማይም በምድርም ያለው። ሰማይን ማን ያውቀዋል? እስካይ ነው የምታውቀው። ሄቨን ታውቃለህ? ሄደህ አታውቅም። መንፈሳዊ ዓለም እዛ መላእክት ሰፈር ሄደህ ታውቃለህ? አታውቅም። እግዚአብሔር ታዲያ ምንድን ነው? አይመረመርም። እግዚአብሔር የሚጠና የሚሸመደድ አምላክ አይደለም። ሊገለጥልህ በወደደ መጠን ነው የምታውቀው። የተገለጠልህን ራሱ ሸርፈ ነው የምታውቀው። አንተ የምታውቀውን ነገር የበለጠ የሚያውቅ ሌላ ሰው እያለ የሆነ ሰው ሲመጣ ደግሞ ከሱ በተሻለ ያጠና ደግሞ ይመጣል። በጣም ስፔሻል ያደረገ ሰው ይኖራል። እግዚአብሔር እሷን ነገር የሆነ ቀን ና ያለው እና ያለውን አንተ መርምረ ፕላንት ሴል እኮ ተጠንቶ አላለቀም። እግዚአብሔርን ቶ ና ብሎ ከጠራው መካከል የፕላንት ሴል ቤቱ ላስረዳ። ውሃ ስንት ፐርሰንቱ ነው? እኔ ረሳሁት በእውነት ትንሽ ቆይ መሰለኝ። 35% ነው ምድር ላይ ያለ የውሃ ክፍል አጠቃላይ የታወቀው ምን እንዳለበት ራሱ የሚታወቀው። 65% ምናምን 70%ቱ ምን ይኑርበት ማን ይኑርበት ምን ይደረግበት ማንም አያውቅም። ሄደን አናውቅም። እንኳን ፈጣሪውን ነው የምልህ የተፈጠረው ራስህን መች ታውቀዋለህ? እግዚአብሔር እኔ መሐሪ ነኝ ይላል። የስ በቃ ገብቶኛል እሱ እና እግዚአብሔር መጣና እንደዚህ አለ፣ ኃጢአታቸውን ምን አለ በደላቸውን ይቅር። በደል የሚለው ባይዘው ኮንስትራክቲቭ የሆነ ኃጢአት ማለት ነው። ድንገት የተሰራ በደል እንዳይመስል በተቀናጀ መንገድ አውቆ የተደረገ ነገር አለ እግዚአብሔር። አሁን ወደ እኔ ሲመጡ እተዋለሁ። ሰው ወደ ክርስቶስ ሲመጣ በክርስቶስ ኢየሱስ በኩል ወደ እግዚአብሔር ሲመጣ በልጄ በኩል ስለመጣ ትቼዋለሁ። አምልጦ ድንገት ሳይሆን አውቀህ አቅደህ የተሰራ ስራ ማለት ነው። አዲኪያ የሚል ግሪክ ቃል የሚጠቀመው አዲኪያ ማለት በውስጥ ያለ ሐሳብና በእጅና በእግር የተሰራ ድርጊት ማለት ነው። እቅድ አድርጎ በስነ ስርዓት ፕላን አድርጎ ዲዛይን አድርጎ የተሰራ አለ እግዚአብሔር። ልገለው የምችልበትን በደላው ወደ እኔ በክርስቶስ በኩል ሲመጣ ይቀርባለሁ፣ ትቼዋለሁ ብሏል። ኃጢአቱን በጣም በበደለኝነት ስሜት የምትሰቃዩ እግዚአብሔር እንዴት ይቀበለኛል የምትሉ ሰዎች ደግሜ አላስበውም። ይሄ የሕያው የእግዚአብሔር ቃል የጸና የትንቢት ቃላችን ይሄ ነው። ድጋሚ አላስበው። አሁን በዚህ የእግዚአብሔር ቃል እውነት በህይወት ኑሩ። በጣም ብዙ ሰው ባይዘወይ በዚህ አይነት ጊልቲ ኮንሽስ ነው የሚኖረው። አይችልም፣ ቀና ማለት አይችልም፣ መራመድ አይችልም። እየመጣ ይኮረኩመዋል፣ ይመታዋል፣ ይኮንነዋል። እግዚአብሔር መጣና እንደዚያ የኔ አይደለ እንዴ? አዎ አላስበው። ኃጢአቴንስ ይቅር ብያለሁ፣ በደሌንስ ትቼልሃለሁ። አላስበው። ሮሜ ምዕራፍ 4 ከቁጥር 4 ጀምሮ አንድ ሰው ስራ ከሰራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋው ይቆጠርለታል። ነገር ግን ለማይሰራ ኃጥኡ ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል አለና ቁጥር 6 ላይ ዳዊትም ጽድቅ ያለ ስራ ስለሚቆጠርለት ሰው ብጽዕና እንዲህ ብሏል፣ መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ኃጢአቱን ጌታ ከቶ የማይቆጥርበት ሰው ብፁዕ ነው። የማይቆጥርበት ማለት ሁሌ ከዚህም ከመጣው አይቆጠርብኝም እያለ የሚሰራ ማለት አይደለም። እንደዚህ አይነት ትምህርት የለውም። መጽሐፍ ቅዱስ አፍተረው እንደዚህ አይነት ትምህርት የለውም። እንደዚህ አይነት ነገር ማናወራ እንደዚህ ቤት እያወራ ያለው ምንድን ነው? እስከ ዛሬ አድርጎ ሆኖ መጥቶ በእግዚአብሔር ፊት ውድቅ ሲል እግዚአብሔር አልቆጥረውም። የባለፈው አሁን ዳዊት የአባትን ልብ ያውቃል። የአባትን ልብ በደንብ አንድርት። አባቱ እኮ በደንብ ትሪት አላደረገውም። ስድስቱ ነው በደንብ የሚንከባከበው አባትየው። ለምንም ሲጠሩ እሱስ ገብቶታል የእግዚአብሔር ልብ ምን አይነት እንደሆነ። ስለዚህ እግዚአብሔር ሆይ ይለዋል። እግዚአብሔር ሲምረው ሲተወው እድሜውን አይደል ሽምግልናውን እርጅናውን ዙፋን ላይ የጨረሰው ዳዊት ሰው መጥቶ አልገደለውም። ዳዊት ለልጁ የሰጠው ንግስናውን በክብር ነው ወደ አባቶቹ የተከማቸው። የእስራኤል ሞዴል ንጉሷ ዳዊት ነው። ከዳዊት በኋላ የመጣው ኢየሱስ ብቻ ነው። አይቆጠርም የዳዊት በደል።
ግን እግዚአብሔርስ ምህረት ያደርግለት። ዳዊትስ ፎር ግራንትድ አይወስደውም። ይገባኛል አይልም። እንደው ምህረት የገነነለት ኃጢአቱን የማትቆጥርበት ሰው ብሎ እዛው ይወድቃል እግዚአብሔር እግር ስር። እግዚአብሔር እንደገና እላዩ ላይ ያለውን አመዱን አራግፎ ዘይት ቀብቶ ተመልሶ ያመጣዋል። ወጥቶ ተዋጋ፣ ድል አድርጎ መጣ ይላል። ከዛ ደግሞ ክብር ለኢየሱስ ይሁን። በእውነት ነው የምላችሁ፣ በዚህ ልብ በእግዚአብሔር ቤት መኖር አለባችሁ። አዲስ ኪዳን ያለን እኔና እናንተ፣ የክርስቶስ ደም የፈሰሰልን እኔና እናንተ። እግዚአብሔር መጥቶ እንደዚህ እኮ አለ። በቃ እኔም ከዚህ በኋላ ባልሰብክስ ይሄንን ብቻ ይዛችሁት ብትሄዱስ በደልህ ትቻለሁ፣ ኃጢአትህ ደምስሻለሁ፣ ድጋሚ አላስበው። በጣም ከባድ ቃል ነች። እግዚአብሔር ድንገት አይደለም የተወው፣ አውቆ ነው የተወው። ኢየሱስን አይቶ ነው የተወው። የልጁን ደም አይቶ ነው የተወው። የተሰራ ስራ አይቶ እግዚአብሔር በቃ ትቼዋለሁ፣ ደስ ብሎ ትቼዋለሁ። ኖ በስብከት ሞኝነት ስብስብ ስንልኛ እንዲህ በቀላሉ ዝም ብሎ ሲሰበክልን አሜን ስንል ዳዊት እንደዚህ ያለ ብፁዓን ናቸው እንደዚህ አይነቶች። ኧረ እኔ እግዚአብሔር ይቅር አይለኝም የሚል ስንት አለ እኮ። ከዛ የባሰ በደል ያደረገ ሰውዬ ደግሞ ይለኛል ብሎ ይመጣል። እግዚአብሔር ያንን ሰው እንደዚህ ይሏል፣ ብፁዕ ነህ። እግዚአብሔር ሆይ ነገሩ ሙሉ በሙሉ ጥፍት ብሎ ነው? አይ አለ እዛ እንትን ውስጥ። ታዲያ የሆነ ቀን ትዝ ብሎ አይ አላስበው። አልሰራህም አይደለም ይል፣ የሰራው አላስበው ትቻለሁ። በእውነት ነው የምላችሁ፣ እኛ ክፉ የምናደርግ አይደለንም፣ ክፉዎች ነን። አይ ስህተት አይደለም ክፉ የምታደርገው። ክፉ በማንነት ክፉ ነኝ፣ ክፉ ሊትራሊ ክፉ፣ ምንም ደግ ነገር የማይገኝብኝ የኢየሱስ የመስቀል ስራና የደሙ ኃይልስ ጻድቅ ነው ያደረገኝ። ጻድቅ ማለት ከድቅድቅ ጨለማ ድምቅ ያለ እኩለ ቀን ማለት ከእኩለ ሌሊት እኩለ ቀን ይመጣ ነው ወይ በቅጽበት በ3 ደቂቃ ነሳ የእግዚአብሔር ልጅ ነው ሲባል ድምቅ ያለ ፀሐይ። ኧረ እኔ ድሮም እችል ነበር። ድሮም እኮ ባህሪዬ ጥሩ ነበር። ጥሩ የሚባል የለም፣ ክፉ ነው። በጣም ሳይኮሎጂካሊ ትሪት የተደረገ ሰው አይደለም እዚህ ቤት ያለው፣ ክርስቲያን ነው እዚህ ቤት ያለው። አሁን እንትን የማያረግ እንትን የማይሰራ እንትን የማይሆን አይደለም። እንደሱ አይነት አይደለንም። ህይወት ነው የተቀየረው። ህይወት እዚህ ቤት ከክርስቶስ ጋር ነው የምንኖረው። የዘላለም ህይወት ነው ያለን። እንዴ እንትን አላረግም፣ እንትን አያረግም። ልዩነታችን የባህሪ አይደለም፣ የህይወት ነው። ልዩነታችን ግን የባህሪ አይደለም። የማይዋሽ ምናምን እንደሱ አይነት አይደለም። እሱ ፍሬው ነው፣ ምንጩ ህይወቱ ነው። እሱ ከፍቶታል። የህይወት ልዩነት ነው ያለን። እንትን የማያረጉና የሚያረጉ ዓለም ላይ አይደለም እግዚአብሔር ያደረገው። የልጄ ህይወት ያለውና የሌለው አብም የተቀበለው የልጁን ስራ ነው። እኛንም የተቀበለን ኢየሱስን ብሎ ነው። በክርስቶስ በኩል ስትመጣ ነው ቁጥር 12ን ፉልፊል የምታረገው። አላስበው አዎ ትቼዋለሁ የሚል ይቅር ብያለሁ የሚል በክርስቶስ በኩል ስትመጣ ነው። ከዛ ውጭስ በፍጹም ልትጠጋው አትችልም። እግዚአብሔር ባህሪው በጌታ አይመስልም። ሁን ብራዘር፣ አትምሰል፣ ሁን ና ወደ ጌታ። ኢየሱስ